የአረብ ሀገር ሴት ገንዘብ የምትበላ ወንድ በጎሮሮ ካንሰር ይውጣ፣ በምላስክ መንታ ቡጉንጅ ይውጣ። አፈር ያስበለክ የአባቴ አምላክ። ስሙኝማ ቤተሰቦች፣ ይሄ ፊቴ ላይ የምታዩት አመናችሁም አናመናችሁም ላብ ነው። ሰዓት ግን 8 ሰዓት ተኩል ነው። እሻ ተሰግዶ ግማሽ ሰዓት ምናምን ሆኗል። ይሄ ካምቱ ባህሬን፣ ካምቱ ዱባይ፣ ካምቱ ሳውዲ ምናምን ያልከው ሰውዬ በህይወት ካለ አይለፍልህ፣ እንጀራ ይውጣልህ። ምን አለ እንደው አርፈህ ብትሰቃይ። አንተ ለተሰቃየህን ምን ቤት ነኝ? ከምሽቱ 8 ሰዓት ላይ የተበለተች ዶሮ ነው የመሰልኩት። እንደው የተበለተች ዶሮ ያስመስል ተበለት። ወላሂ እናንተ ውጭ ላይ የምትሰሩ ሴቶች እንደው አላህ ለእናንተ የሰጠውን ትግስት ለማንም አልሰጠም። እንደው አላህ ጥሩ እንጀራ ያውጣላችሁ። እኔ እንጃ ተነስቶ የማያልቅ እንጀራ ያውጣላችሁ፣ እንደው ይለፍላችሁ። እኔ ምን እንደምል አላቅም። በ8 ሰዓት ተኩል ከምሽቱ እሻ ተሰግዶ አልፏል። ኢትዮጵያ 2 ሰዓት ከምናምን ማለት ነው። ወጥቼ እንደዚህ ወንኩት ቀኑን አስቡ እንግዲህ። ቀን ላይ ውጭ የምትሰራ ሴት አለች። ቀን ላይ እንደዚህ ውጭ ላይ እየተራሮጠች የምትውል ሴት አለች አረብ ሀገር ላይ። ሀገር ውስጥ ሆናችሁ ይሄ ወንድም ነኝ ባልነኝ ምናምን ተብላችሁ ገንዘብ የምትጠይቁት ይሄው ከምሽቱ እንደዚህ ላባችንን ጠብ አድርገን ነው የምናመጣው። ይኸውላችሁ ገንዘብ አላኪ፣ ገንዘብ ይሄ ወጣ፣ ገንዘብ በዚያ ውጪ፣ ገንዘብ እንደዚህ ሆነ ለሚላችሁ ሰዎች ይሄን ቪዲዮ ላኩላችሁ። ወላሂ ላዚም ይሄው እንደምታዩት ነው፣ ጨለማ ነው አሁን። ግን እንደዚህ የተበለተሽ ዶሮ ነው የሆንኩት በ20 ደቂቃ ውስጥ። እንደው ይበልታችሁ የአባቴ አምላክ። እኔ ወላሂ ላዚም አረብ ሀገር ላይ ያለን ሴቶች ግን ፈጣሪ ምን አይነት ትግስት እንደሰጠን አላውቅም። አልহামዱሊላህ ወላሂ ላዚም ትግስት እኮ እኛ ጋር ነው ያለው። ወላሂ ላዚም ትግስት ለኛ የሰጠውን ትግስት ለማንም አልሰጠም። አስቡት እስቲ ውጭ ላይ የሚሰሩ ወንዶችን አስቡ። እኛ ቢያንስ ቤት ውስጥ ነው የምንውለው። ለ20 ደቂቃ ውጭ ከወጣን 1 ሰዓት ምናምን ከበዛ ነው። ድንገት ግቢ ስንጠርግ ወይ ልብስ ስናሰጣ እንደዚህ ምናምን ሊሆን ይችላል። ግን አስቡ በምሽት እንደዚህ ከሆነ ቀኑ ሙሉ ውጭ የሚሰሩ